ኦኬ የትምህርት ርዕስ ስለ 10ኛ ክፍል ኬሚስትሪ ምዕራፍ 2 ወይም ቻፕተር 2 ስለ ሶሉሽን ነው። ሶሉሽን ማለት ምን ማለት ነው? ሶሉሽን ደግሞ በድሮ ኬሚስትሪ መጽሐፍ ላይ በ12ኛ ኬሚስትሪ ላይ ወይም በኦልድ ካሪኩለም ላይ በምዕራፍ 1 ላይ ተማሪዎች እንደተማሩ እናስታውሳለን። ነገር ግን አሁን በአዲሱ ካሪኩለም ላይ ደግሞ በ10ኛ ክፍል ኬሚስትሪ ላይ ምዕራፍ 2 ላይ ኬሚካል ሪአክሽንስ ኤንድ ስቶኪዮሜትሪን ቀጥሎ በሁለተኛው ምዕራፍ ላይ ሶሉሽን ብሎ ይጀምራል እና ይሄ ሶሉሽን ደግሞ ምንድነው? ሶሉሽን ከምንድነው የሚሰራው? ሶሉሽን ደግሞ ዴፊኒሽኑስ ምንድነው ብለን እንጀምራለን እና ሶሉሽኑ ውስጥ ከመግባታችን በፊት ዋነኛና ትኩረት የሚስብ ነገር ቢኖር ስለ ማተር ነው። ተማሪዎች ስለ ማተር ሳያውቁ ስለ ሶሉሽን ማወቅ አይችሉም። ተማሪዎች ስለ ማተር ሳያውቁ ስለ ሜታል፣ ናን ሜታል እና ሜታሎይድ ከየት እንደመጣ ማስታወስም ማወቅም አይችሉም። ተማሪዎች ስለ ማተር ሳይረዱ ስለ ኮምፓውንድስ ኔቸርስ ኦፍ ዘ ኮምፓውንድስ ዘ ክላሲፊኬሽን ኦፍ ኮምፓውንድስ ከምን እንደተፈጠረ ምን እንደሆነ እንዴት እንደሚገኝ እንደሚፈጠር ተማሪዎች ሊረዱ አይችሉም። ሌላ ነገር ደግሞ ተማሪዎች ስለ ሚክስቸር ሳያውቁ ደግሞ ይሄ ሶሉሽን ሆሞጂኒየስ ነው፣ ይሄ ኮሎይድስ ወይም ይህ ሳስፔንሽን ሄትሮጂኒየስ ነው ብሎ መለየት አይችሉም። ስለዚህ እንደ ዋናነት መጀመሪያ ላይ ማተር ላይ እንጀምር። ማተር ምንድን ነው? ማተር በቀላሉ it is anything that has mass and occupies space is said to be matter. so ቁስ ማለት ማንኛውም ነገር ቦታ ሊይዝ የሚችልና ክብደት ያለው ማንኛውም ነገር ምን ተብሎ ይጠራል? ቁስ አካል ወይም ቁስ ተብሎ ይጠራል ማለት ነው። ይህ ቁስ ደግሞ ለሁለት ይከፋፈላል። በኬሚስትሪ ወርድ ላይ ማተር divided into two classes that are pure substances and impure ወይም mixtures ተብሎ ለሁለት ይከፋፈላል። ፒውር ሳብስታንስ ምንድን ነው? ፒውር ሳብስታንሱ ደግሞ አሁንም ለሁለት ክፍል ይከፋፈላል። ለምንና ለምን? ኤሌመንትና ኮምፓውንድ ተብሎ ለሁለት ይከፋፈላል። ኤሌመንቶቹን ዲፋይን ማድረግ ይቻላል። ኤሌመንት ምንድን ነው? ኤሌመንት is the simplest form of the atoms is said to be elements ይባላል። the simplest forms of the atoms is said to be elements ይባላል። so this elements also can be classified into three parts that are